ማንቸስተር ዩናይትድ የመሃል ክፍሉን ለማጠናከር ሶስት አማካዮችን ካስፈረመ በኋላ የግራ መስመርና የመሃል ተከላካይ ተጫዋቾችን ለማስፈረም ከፍተኛ ጥረት እያደረገ እንደሆነ ማንቸስተር ኢቭኒንግ ኒውስ እና ፋብሪዚዮ ሮማኖ ያወጡት ዘገባ ያመላክታል። በዚህም መሰረት ማንቸስተር ዩናይትድ ሊዩስ ሃልን፣ ሊዩስ ስኬሊን፣ አሌሃንድሮ ባልዴን እና ፌርዲ ካዲዮግሉን ጨምሮ በርካታ አማራጮችን እያነጋገረ ይገኛል። በተጨማሪም ጀርመናዊውን የመሃል ተከላካይ ከስቱትጋርት ለማስፈረም ከፍተኛ ፍላጎት እንዳለው መረጃዎች ይጠቁማሉ። ብሩኖ ፈርናንዴዝ በ2025-2026 የውድድር ዘመን በነበረው አስተዋጽኦ 5 ትልቅ ሽልማቶችን መውሰድ የቻለ ሲሆን በትናንትናው ዕለትም እጅግ በጣም ትልቅ ክብር የሚሰጠውን ሽልማት ከ16 ዓመታት በኋላ በማሸነፍ ስሙን በታሪክ መጽሐፍ ላይ አስመዝግቧል። በሌላ በኩል በታክቲካል አቀራረባቸው ለየት ያሉና በ3-4-3 ወይም በ5-4-1 አሰላለፍ የሚጫወቱ ቡድኖች ለማንቸስተር ዩናይትድ ትልቅ ፈተና መሆናቸው የሳምንቱ መነጋገሪያ አጀንዳ ሲሆን ለዚህ ፈተና የማይክል ካሪክ ኮቺንግ ስታፍ አስተማማኝ ምላሽ ለመስጠት እየተዘጋጀ ይገኛል። በተጨማሪም ወጣቶቹ ጄጄ ጋብሪኤል፣ ጃክ ፍሌቸር እና ታይነን ቶምፕሰን በማንቸስተር ዩናይትድ አንደር 21 ቡድን ውስጥ እያሳዩት ያለው አስደናቂ ፐርፎርማንስ ከፍተኛ ትኩረት የሳበ ጉዳይ ሆኗል። ሰላም ጤና ይስጥልን የተወደዳችሁ የቻናላችን ቤተሰቦች፣ እንደተለመደው የማንቸስተር ዩናይትድን ዝውውሮች፣ የታክቲክ ለውጦችና ታዳጊዎችን የተመለከቱ በርካታ አዳዲስ መረጃዎችን ልናደርሳችሁ ተገናኝተናል። ቪዲዮውን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ትቆዩ ዘንድ በአክብሮት እንጠይቃለን። ወደ መረጃዎቹ እንለፍ። የዝውውር መረጃዎችን አስቀድመን እንጀምራለን። ማንቸስተር ዩናይትድ የአማካይ ክፍሉን ካጠናከረ በኋላ የግራ መስመርና የመሃል ተከላካይ ለማስፈረም ከፍተኛ ጥረት እያደረገ እንደሆነ መረጃዎች ይጠቁማሉ። የግራ መስመር ተከላካይን በተመለከተ ሊዩስ ሆል፣ አሌሃንድሮ ባልዴ፣ ሊዩስ ስኬሊ፣ አንቶኒ ሮበርትሰን፣ ፌርዲ ካዲዮግሉ፣ ዴቪድ ራውም እና ጆርጅ ሳሊናስ የማንቸስተር ዩናይትድ አማራጮች እንደሆኑ በርካታ መረጃዎች ያመላክታሉ። የሊዩስ ስኬሊን ጉዳይ በተመለከተ አሰልጣኝ ሚኬል አርቴታ 100% እርግጠኛ ነኝ ሊዩስ ስኬሊ ከአርሰናል ጋር ይቆያል የሚል መግለጫ ቢያስተላልፍም አርሰናል በሩ ሙሉ በሙሉ አለመዝጋቱን የሚጠቁሙ መረጃዎች አሉ። እንደ ዘሰንና ለንደን ስታንዳርድ ኒውስ ዘገባ ከሆነ አርሰናል ሊዩስ ስኬሊን የመሸጥ ፍላጎት እንዳለው እንዲሁም ለዝውውሩ ከ50 ሚሊዮን ፓውንድ በላይ እንደሚጠይቅ ተገልጿል። በማንቸስተር ዩናይትድ በኩል ስኬሊን የመውሰድ ፍላጎት ቢኖርም አርሰናል የጠየቀው የዝውውር ዋጋ ከፍተኛና የተጋነነ እንደሆነ አሳውቋል። በሊዩስ ሃል ዙሪያ ያለውን መረጃ በተመለከተ ማንቸስተር ዩናይትድ የኒውካስትሉን ተከላካይ ሊዩስ ሃልን የመጀመሪያ ምርጫው ቢያደርገውም ዝውውሩ በዚህ ዓመት የመሳካት እድሉ ዝቅተኛ ይመስላል። በዚህም መሰረት ልክ እንደ ካርሎስ ባሌባ ዝውውር ሊዩስ ሃልንም በቀጣዩ ክረምት ለማስፈረም እቅድ ስላለው በዚህ ዓመት አሌሃንድሮ ባልዴን በውሰት ከባርሴሎና ማምጣት ይፈልጋል። የማንቸስተር ፍላጎት በውሰት ማዘዋወር ቢሆንም ባርሴሎና በቋሚ ዝውውር ለመሸጥ ስለሚፈልግ እስከ 40 ሚሊዮን ዩሮ ይጠይቃል የሚሉ መረጃዎች ተሰምተዋል። ምናልባት በማርከስ ራሽፎርድ ዝውውር ምክንያት በክለቦቹ መካከል የተፈጠረው አለመግባባት በአሌሃንድሮ ባልዴ ዝውውር ላይ ተጽዕኖ ሊኖረው ይችላል የሚል ስጋትም አለ። እንደሚታወቀው ባርሴሎና ማርከስ ራሽፎርድን በ26 ሚሊዮን ፓውንድ በቋሚነት ለማስፈረም ተስማምቶ የነበረ ቢሆንም በመጨረሻ ዋጋ ለመቀነስ ወይም በድጋሚ በውሰት ለመውሰድ በመጠየቁ ከማንቸስተር ዩናይትድ አመራሮች ጋር አለመግባባት ተፈጥሮ ነበር። በተጫዋቹ በኩል ያለውን ፍላጎት በተመለከተ አሌሃንድሮ ባልዴ በባርሴሎና በመቆየት ለቦታው ለመፎካከር ፍላጎት እንዳለው ማሳወቁን ፋብሪዚዮ ሮማኖ ያጋራው መረጃ ያመላክታል። ፋብሪዚዮ ሮማኖ በመረጃው እንደገለጸው አሁን ላይ ውሳኔው ሙሉ በሙሉ ያለው በባርሴሎና እጅ ላይ ሲሆን የዝውውር ጊዜው ከመጠናቀቁ በፊት ሁኔታው ሊቀየር የሚችለው ከትልቅ ክለብ ከፍተኛ የዝውውር ጥያቄ ከመጣ ብቻ ነው ብሏል። ከግራ መስመር ተከላካይ ጋር ተያይዞ አዲስ እየተነሳ የሚገኘው ስም ፌርዲ ካዲዮግሉ ነው። ማንቸስተር ዩናይትድ የብራይተኑን ሁለገብ የግራ መስመር ተከላካይ ፌርዲ ካዲዮግሉን ለማስፈረም በንግግር ላይ እንደሚገኝ ማንቸስተር ኢቭኒንግ ኒውስ ዘግቧል። ቱርካዊው ተከላካይ ከማንቸስተር ዩናይትድ ጋር በግል ጥቅማ ጥቅሞች ዙሪያ ከስምምነት ላይ መድረሱ የተገለጸ ሲሆን ማንቸስተር ዩናይትድ እስከ 50 ሚሊዮን ፓውንድ የዝውውር ዋጋ ለማቅረብ መዘጋጀቱም እየተነገረ ይገኛል። ምናልባት ይህ ዝውውር በምስጢር በአጭር ቀናት ውስጥ ይጠናቀቃል ተብሎ ይጠበቃል። የመሃል ተከላካይን በተመለከተ ከሃል ሲቲው ሽንፈት በኋላ ፖል ስኮልስ እና ጋሪ ኔቭል የማንቸስተር ዩናይትድን ተከላካይ ክፍል በከፍተኛ ሁኔታ መተቸታቸው ይታወሳል። በእርግጥ የማንቸስተር ዩናይትድ ተከላካይ ክፍል ከፍተኛ ችግር እንዳለበትና እድሳት እንደሚያስፈልገው ባለፈው ዓመት የነበረው ፐርፎርማንስ ትልቁ ማሳያ ነው። ማንቸስተር ዩናይትድ ባለፈው የውድድር ዘመን በፕሪሚየር ሊጉ 69 ጎሎችን በማስቆጠር ከማንቸስተር ሲቲ እና ከአርሰናል በመቀጠል ሶስተኛ ደረጃን ይዞ ነበር ያጠናቀቀው። ነገር ግን 50 ጎሎችን ማስተናገዱ የተከላካይ
መስመሩን ድክመት በግልጽ ያሳያል። ሰር አሌክስ ፈርጉሰን ማጥቃት ጨዋታን ያሸንፋል፣ መከላከል ግን ዋንጫን ያመጣል እንደሚሉት የዋንጫ ተፎካካሪ ለመሆን ጠንካራ የተከላካይ መስመር ያስፈልጋል። ከዚህ ጋር ተያይዞ ማንቸስተር ዩናይትድ የ20 ዓመቱን ተከላካይ ፊን ጄትሊችን ከስቱትጋርት ለማስፈረም እየተንቀሳቀሰ እንደሚገኝ መረጃዎች ይጠቁማሉ። የኢኒዮስ ሰዎች ከሚከተሉት የዝውውር ስትራቴጂ መካከል በዳታና በመረጃዎች ላይ የተደገፈ አሰራራቸው አንዱ ነው። በዚህም መሰረት በስካውቲንግ ቡድኑ የቀረበውን ሪፖርት ተከትሎ ወጣቱን ጀርመናዊ ተከላካይ የዝውውር ኢላማው አድርጎታል ሲል ካውት ኦፍሳይድ ዘግቧል። ፊን ጄትሊች በ2025-2026 የውድድር ዘመን ለጀርመኑ ክለብ ስቱትጋርት 37 ጨዋታዎችን በማድረግ ቡድኑ አራተኛ ደረጃን ይዞ ለሻምፒዮንስ ሊግ ውድድር እንዳልፍ ትልቅ አስተዋጽኦ አድርጓል። ወጣቱ ተከላካይ የአየር ላይ ኳሶችን የማሸነፍ፣ አንድ ለአንድ የመከላከል፣ ጥሩ የድሪብሊንግ ችሎታና አካላዊ ብቃት እንዳለው ቁጥራዊ መረጃዎቹ ያመላክታሉ። ተጫዋቹ እስከ 2030 በስቱትጋርት የሚያቆየው ኮንትራት ያለው ሲሆን ለዝውውሩ 50 ሚሊዮን ፓውንድ ሊጠየቅ እንደሚችል መረጃዎቹ ይጠቁማሉ። በ3-4-3 ወይም በ5-4-1 አሰላለፍ የሚጫወቱ ክለቦች ለማንቸስተር ዩናይትድ ትልቅ ፈተና እየሆኑ ይገኛሉ። ከዚህ ጋር ተያይዞ ማንቸስተር ዩናይትድ በመክፈቻው ጨዋታ 2-0 ከተሸነፈ በኋላ አሰልጣኝ ማይክል ካሪክ በታክቲክ በኩል ችግሮች እንዳሉ አምኗል። ማይክል ካሪክ ከጨዋታው በኋላ እንደተናገረው የውድድር ዘመኑ ገና መሆኑንና በአንድ ጨዋታ መሸነፍ ሁሉንም ነገር ስህተት እንደማያደርገው የገለጸ ሲሆን በአምስት ተከላካይ ከሚጫወቱ ቡድኖች ጋር በሚደረጉ ጨዋታዎች ላይ መፍትሄ መፈለግ እንዳለበት አስተያየቱ አጋርቷል። በጣም አሳሳቢው ነገር በዚህ የጨዋታ አቀራረብ ማንቸስተር ዩናይትድ ለሶስተኛ ጊዜ መሸነፉ ነው። ባለፈው የውድድር ዓመት ሊድስ ዩናይትድ ማንቸስተር ዩናይትድን ኦልድ ትራፎርድ ላይ በተመሳሳይ የጨዋታ አቀራረብ ማሸነፉ ይታወሳል። ዘንድሮ በቅድመ ውድድር ዝግጅት በሩበን አሞሪም የሚመራው ኤሲ ሚላን በተመሳሳይ አሰላለፍ ማንቸስተር ዩናይትድን አሸንፏል። ቀጣይ ተጋጣሚው ኢፕስዊች ታውንም ተመሳሳይ የጨዋታ አቀራረብ በሚከተል አሰልጣኝ የሚመራ በመሆኑ ለማንቸስተር ዩናይትድ ትልቅ ፈተና ሊሆን ይችላል። ስለዚህ አሰልጣኝ ማይክል ካሪክ ለዚህ ታክቲካል አፕሮች አስቸኳይ መፍትሄዎችን መፈለግ ያለበት ሲሆን የካሪክ ረዳት አሰልጣኝ የሆነው ስቲቭ ሆላንድ ይህንን ችግር ለመፍታት የማንቸስተር ዩናይትድ ድብቅ መሳሪያ ሊሆን ይችላል። ምክንያቱም ስቲቭ ሆላንድ በቼልሲ ቤት እያለ አንቶኒዮ ኮንቴ ቡድኑን በ3-4-3 አሰላለፍ የፕሪሚየር ሊግ ሻምፒዮን ሲያደርግ እንዲሁም ከጋሬት ሳውዝጌት ጋር በእንግሊዝ ብሔራዊ ቡድን ውስጥ ተመሳሳይ ስልት ሲጠቀም የነበረና ልምድ ያለው አሰልጣኝ ነው። ማንቸስተር ዩናይትድ ወደ 3-4-3 አሰላለፍ ይቀየራል ተብሎ ባይጠበቅም ስቲቭ ሆላንድ ያለውን ልምድ ተጠቅሞ ይህ አሰላለፍ እንዴት እንደሚሰራ ጥንካሬውና ደካማ ጎኑ ምን እንደሆነ በሚገባ ያውቃል ተብሎ ይገመታል። ብቻ በየትኛው መንገድ ቢሆን ማንቸስተር ዩናይትድ የሃል ሲቲውን ሽንፈት ለማካካስና የቡድኑን አንድነት ለመጠበቅ በሜዳውና በደጋፊው ፊት ኢፕስዊችን አሸንፎ አስተማማኝ ምላሽ መስጠት ይጠበቅበታል። ማንቸስተር ዩናይትድ እሁድ ምሽት ከኢፕስዊች ታውን ጋር በኦልድ ትራፎርድ የሚያደርገው ጨዋታ ከ2013 በኋላ 13ኛው ጨዋታ ነው። ሰር አሌክስ ፈርጉሰን በ2013 ከለቀቁ በኋላ ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ካደረጋቸው 13 የመክፈቻ ጨዋታዎች 7ቱን ያሸነፈ ሲሆን በ5ቱ ተሸንፎ በአንዱ አቻ ተለያይቷል። ማንቸስተር ዩናይትድ በ13ቱ ጨዋታዎች ላይ 17 ጎሎችን አስቆጥሮ 12 ጎሎች የተቆጠሩበት ሲሆን 5 ጊዜ ክሊን ሺት ማስጠበቅ ችሏል። ባለፈው የውድድር ዓመት አስደናቂ ፐርፎርማንስ አሳይቶ በአርሰናል 1-0 የተሸነፈው ማንቸስተር ዩናይትድ እሁድ ምሽት 12 ሰዓት ተኩል ላይ ከኢፕስዊች ታውን ጋር በሚያደርገው ጨዋታ የኦልድ ትራፎርድ የበላይነቱን ለመመለስ ወደ ሜዳ ይገባል ተብሎ ይጠበቃል። የብሩኖ ፈርናንዴዝን ጉዳይ ስንመለከት ብሩኖ ፈርናንዴዝ የ2025-2026 የውድድር ዘመን የእንግሊዝ ፕሮፌሽናል ፉትቦል አሶሲዬሽን የዓመቱ ምርጥ ተጫዋች በመባል አሸናፊ ሆኗል። ዋይኒ ሩኒ ከ16 ዓመታት በፊት በ2009-2010 የውድድር ዘመን ያሸነፈ ሲሆን ከሩኒ ቀጥሎ ይህንን ትልቅ ክብር ያገኘ የመጀመሪያው የማንቸስተር ዩናይትድ ተጫዋች መሆን ችሏል። በተጨማሪም በታሪክ ይህንን ክብር በማሸነፍ ከክርስቲያኖ ሮናልዶ በመቀጠል ሁለተኛው ፖርቹጋላዊ መሆን ችሏል። ብሩኖ ፈርናንዴዝ በ2025-2026 የውድድር ዘመን 5 ትልልቅ ሽልማቶችን ማግኘት የቻለ ሲሆን ከስኬቶቹ መካከልም የፒኤፍኤ የዓመቱ ምርጥ ቡድን አባል፣ የፒኤፍኤ የዓመቱ ምርጥ ተጫዋች፣ የእግር ኳስ ጸሐፊዎች ማህበር የዓመቱ ምርጥ ተጫዋች፣ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች፣ የሰር ማት በዝቢ የዓመቱ ምርጥ ተጫዋች፣ የማንቸስተር ዩናይትድ ተጫዋቾች የዓመቱ ኮከብ ተጫዋች ተሸላሚ መሆን ችሏል። በአጠቃላይ ባሳለፍነው የውድድር ዓመት ፍጹም የበላይነት ያሳየበትና ኢንዲቪዥዋሊ ጥሩ ጊዜ ያሳለፈበት ነበር ማለት ይቻላል።
ብሩኖ ፈርናንዴዝ ሽልማቱ መሰጠት ከጀመረበት ጊዜ አንስቶ የፒኤፍኤ አዋርድን ያሸነፈ 10ኛው የማንቸስተር ዩናይትድ ተጫዋች መሆን ችሏል። በክለብ ደረጃ ብዙ ጊዜ የፒኤፍኤ አሸናፊ ተጫዋቾችን ያስመረጠው ማንቸስተር ዩናይትድ ሲሆን በአጠቃላይ 12 ተጫዋቾችን አስመርጧል። ከማንቸስተር ዩናይትድ በመቀጠል ሊቨርፑል 10፣ አርሰናል እና ቶተንሃም 5፣ ማንቸስተር ሲቲ 4 እንዲሁም ቼልሲ እና አስቶን ቪላ 3 ተጫዋቾችን ማስመረጥ ችለዋል። ዝግጅታችንን ከመጨረሳችን በፊት ስለ ጄጄ ጋብሪኤል፣ ጃክ ፍሌቸር እና ታይነን ቶምፕሰን አጭር መረጃ እናካፍላችሁ። የማንቸስተር ዩናይትድ ከ21 ዓመት በታች ቡድን ከኢፕስዊች ታውን ጋር ያደረገውን የመጀመሪያ ጨዋታ 5-0 በሆነ ሰፊ ውጤት ማሸነፍ ችሏል። በዚህ ጨዋታ የወጣቶቹ ቡድን ከዋናው ቡድን ጋር ያለው ልዩነትና የመጪው ዘመን ባለተስፋዎች ሁኔታ በግልጽ ታይቷል ማለት ይቻላል። በጨዋታው ላይ አብዛኞቹ ወጣቶች ጥሩ ፐርፎርማንስ በማሳየት አስደናቂ ነበሩ። የመጀመሪያው አስደናቂ የነበረው ተጫዋች ጄጄ ጋብሪኤል ነው። የ15 ዓመቱ ጄጄ ጋብሪኤል ለማንቸስተር ዩናይትድ አንደር 21 ቡድን የመጀመሪያ ጨዋታውን ባደረገበት ምሽት 1 ጎል በማስቆጠርና 2 አሲስቶችን በማስመዝገብ አሪፍ አጀማመር አሳይቷል። ጄጄ ጋብሪኤል ለወጣቶቹ ቡድን የበዛ ለዋናው ቡድን ደግሞ ገና ያልደረሰ ይመስላል። ምክንያቱም በስፔን ወይም በጀርመን ሊጎች ቢሆን በቀጥታ ለዋናው ቡድን መጫወት ይችላል። ነገር ግን አካላዊ ጥንካሬው ለእንግሊዝ ፕሪሚየር ሊግ የሚመጥን ስላልሆነ ለጉዳት እንዳይጋለጥ ከፍተኛ ጥንቃቄ ማድረግ ያስፈልጋል። በዚህም መሰረት አሰልጣኝ ማይክል ካሪክ ጄጄ ጋብሪኤል በጥንቃቄ በመያዝ ከዋናው ቡድን ጋር እንዲሰለጥን እያደረገ አልፎ አልፎ ደቂቃዎችን በመስጠት ማሳደግ ይጠበቅበታል። ሁለተኛው አስደናቂ ምሽት ያሳለፈው ወጣት ጃክ ፍሌቸር እጅግ በጣም የሚገርም ብቃቱን አሳይቷል። በቅድመ ውድድር ጨዋታዎች ላይ ከዋናው ቡድን ጋር እየተመለከትነው ጃክ ፍሌቸር በወጣቶች ደረጃ ጨዋታን ሙሉ በሙሉ የመቆጣጠር ችሎታ እንዳለው አስመልክቷል። በጨዋታው ላይ ጃክ ፍሌቸር 1 ጎልና 1 አሲስት ማስመዝገብ ችሎ ነበር። ሌላኛው አስደናቂ ምሽት ያሳለፈው ወጣት አዲሱ ፈራሚ ታይነን ቶምፕሰን ነው። ከተጨማሪ ክፍያ ጋር በ8 ሚሊዮን ፓውንድ ከቶተንሃም ሆትስፐርስ ወደ ማንቸስተር ዩናይትድ የተዘዋወረው ቶምፕሰን ሙሉ 90 ደቂቃ ተጫውቶ ሁለተኛው ጎል ሲቆጠር በመጀመሪያ ጨዋታው አሲስት ማድረግ ችሎ ነበር። ታይነን ቶምፕሰን ተጨማሪ ጨዋታዎችን እያደረገ በራስ መተማመኑን በፍጥነት የሚያሻሽል ከሆነ በቅርቡ ወደ ዋናው ቡድን የማደግ እድሉ እጅግ በጣም ሰፊ ነው። እንግዲህ ለዛሬ የነበረን ዝግጅት ይህንን ይመስላል። በእናንተ በኩል ማንቸስተር ዩናይትድን በተመለከተ ያላችሁን ሀሳብ አስተያየት በኮመንት መስጫው ላይ አጋሩን። ቪዲዮውን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። እስከ መጨረሻው አብራችሁን ስለነበራችሁ ከልብ እናመሰግናለን። ቀጣይ በሌሎች መረጃዎች እስከምንገናኝ መልካም ጊዜ ይሆንላችሁ።